ብዙ ጊዜ የነህው ትምህርት ላይ ኢዕራብ ሲባል እንሰማለን። ለመሆኑ ኢዕራብ ምንድነው? ከዛ በፊት ግን እስኪ እነዚህን አረፍተ ነገሮች እንመልከታቸው። ጃአ ሙሐመዱን፣ ረአይቱ ሙሐመደን፣ ሰለምቱ ዐላ ሙሐመድን። እዚህ ላይ ሁለት ነገር ማስተዋል እንችላለን። አንደኛ ሙሐመድ የሚለው ቃል የመጨረሻው ፊደል ሐረካዋ እየተቀያየረ መሄዱን እናስተውላለን። ሙሐመዱን፣ ሙሐመደን፣ ሙሐመዲን። ሁለተኛ እሱ ብቻም ሳይሆን ከሱ ቀድሞ ያሉት ቃላቶችም እየተቀያየሩ መሄዳቸውን እናስተውላለን። የመጀመሪያው አረፍተ ነገር ላይ ጃአ፣ ሁለተኛው ላይ ረአይቱ፣ ሶስተኛው ላይ ዐላ። ታዲያ ከዚህ ምን እንረዳለን? ሙሐመድ የሚለው ቃል ሐረካው የሚቀያየረው ከሱ ቀድሞ ያለው ቃል በተቀያየረ ቁጥር ነው ማለት ነው። ወይም ባጭሩ አገላለጽ ሙሐመድ የሚለው ቃል ላይ የሚገቡት ቃላት አይነቶች የቃሉን መጨረሻ ፊደል ሐረካ ይወስናሉ ወይም ይቀያይራሉ ማለት ነው። ታዲያ ኢዕራብ ማለትም ይሄው ነው። ኢዕራብ ማለት አንድ ቃል ላይ የሚገቡ ቃላቶች ወይም ሰሪዎች ወይም በአረብኛ ዓሚሎች በተቀያየሩ ቁጥር የቃሉ መጨረሻ ሐረካው መቀያየር ማለት ነው። ማለትም አረፍተ ነገሮች ላይ እንዳስተዋል ነው ሙሐመድ የሚለው ቃል ላይ ጃአ ከገባ ሙሐመዱን ይሆናል፣ ረአይቱ ከገባ ሙሐመደን ይሆናል፣ ዐላ የሚለው ከገባ ሙሐመዲን ይሆናል ማለት ነው። ይህ መቀየር ታዲያ እዚህ ላይ እንዳስተዋል ነው በሐረካ ብቻ ላይገለጽ ይችላል፣ ይልቁንስ በፊደልም ሊገለጽ ይችላል። ለምሳሌ እነዚህን አረፍተ ነገሮች እናስተውል። ጃአ አቡከ፣ ረአይቱ አባከ፣ ወመረርቱ ቢአቢከ። እዚህ አረፍተ ነገር ላይ እንዳስተዋል ነው አቡከ የሚለው ቃል የመጀመሪያው አረፍተ ነገር ላይ ዋው ነበር፣ ሁለተኛው አረፍተ ነገር ላይ አሊፍ ሆኗል፣ ሶስተኛው አረፍተ ነገር ላይ ደግሞ ያ ሆኗል። ስለዚህ ኢዕራብ ማለት በዚህ መልኩ የቃላት መጨረሻቸው መቀያየር ማለት ነው። የአረበኛ ሰዋሰው ህግ ወይም የነህው ትምህርትን በቀላሉና በአጭር ጊዜ ለመማር ከፈለጋችሁ የአንድ ወር ከ15 ቀን ኮርስ አዘጋጅቼላችኋለሁ። ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ በመመዝገብ ኮርሱን መውሰድ ትችላላችሁ።